ከኛ ከአባቶቻቸው በላይ ተቆርቋሪ፣ ከኛ ከአባቶቻቸው በላይ ጠባቂ፣ ከኛ ከአባቶቻቸው በላይ አዋቂ ለልጆቻችን ነኝ የሚለው እርሱ ማን ነው? አንተስ እንደዚያ ተቆርቋሪ፣ ጠባቂ፣ አዋቂ ነኝ ባይሆን እሺ ብለህ ትሰማዋለህን? ትቀበለዋለህን? ልጆችህንስ አሳልፈህ ትሰጠዋለህን? እስቲ በዚህ ጉዳይ አንዳንድ ነገር እናንሳ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው የነበረ ስንታጠብበትም የነበረ ነው ከልጆቼ ጋር እንዲሁም ከወዳጆቻችን ጋር በጣም ብዙ ተጠቅመንበታል። ሰውነታችንን መድረቅ፣ መንጣት፣ መገርጣት የሚባለውን ነገር አናይበትም። ገበያ ላይ የምንገዛቸው ሳሙናዎች ብዙዎቹ ግብአታቸው ምን እንደሆነ አናውቀውም። በጣም ብዙ ግብአትም አለባቸው። ነገር ግን ይሄኛው ሳሙና በጣም ጥቂት የሆኑ በተለይም ደግሞ ጤናማነታቸውን አምነህና ተማምነህ የምትገዛቸውን ምግብ ውስጥ የምትጨምራቸውን ወይም ደግሞ ምግብ የምትሰራባቸውን ዘይቶች ሳሙና በማድረግ ያገኘነው ጥሩ ምርት ነው። በ175 ግራም አዘጋጀዋለሁ። ይህን ሳሙና ለማዘጋጀት ምንም አይነት ተጨማሪ ኬሚካሎች አልጨመርኩበትም። ዊች ሚንስ ሳሙናዎቹ ፋንሲ እንዲሆኑ፣ ለምሳሌ መልካቸው ያማረ፣ ሽታቸው ደስ የሚል እንዲሁም ደግሞ በጣም ብዙ የሚኩራፈረፍ አረፋ እንዲያወጡ ወይም ደግሞ እንዲደርቁ ወይም ደግሞ ረጅም ጊዜ ሼልፍ ላይፍ እንዲኖራቸው፣ የአገልግሎት ዘመን እንዲኖራቸው ብዬ የጨመርኩበት ኬሚካል የለም። እንደምታየው ምንም አይነት ቀለም የለውም። ይሄ ቀለም አይደለም፣ አክቲቬትድ ቻርኮል ወይም ካርበን ይባላል። ከሰልን ፕሮሰስ ተደርጎ የሚጨመር ነው። ይህም ደግሞ ሳሙናው የማጽዳት ብቃቱ እንዲጨምር ወይም ደግሞ ክሊንሲንግ ፓወር እንዲኖረው ተደርጎ የሚሰራ ነው። ይህን የምናደርገው ለምንድን ነው? ቆዳችን ላይ ትርፍ ወዝ ካለ አንዳንድ ሰዎች በኤክሰስ በሆነ ወዝ ይቸገራሉ፣ ወይም ደግሞ ቅባት ተቀብተው ለማስወገድ በጣም ይቸገራሉ። በዛ ጊዜ ይሄ አቅሙን የማጽዳት አቅሙን እንዲጨምር ያደርገዋል። ከዛ ባሻገር ግን ምንም አይነት ሳሙናው ፋንሲ እንዲሆን የምጨምርበት ኬሚካል የለም። ስለዚህም ሳሙናው ከታጠበን በኋላ ቆዳችን ራሱን ሞይስቸራይዝ እንዲያደርግ እድል ይሰጠዋል ማለት ነው። ሳሙናችን ላይ ይሄ ከላይ የምታዩት ኤጂ የሆነ ቅርጽ ወይም ደግሞ መልክ ሳሙናው የራሱ የሆነ መለያ ነገር እንዲኖረው ለማለት ነው እንጂ ዙሪያውን እንደሚስተካከለው ማስተካከል አስቸግሮን ወይም ደግሞ ጠፍቶን አይደለም። የራሳችን መለያ እንዲሆን ነው። በ175 ግራም በ300 ብር ይሸጣል። እንግዲህ ይህን ወስደህ እንድትጠቀምበት እኛም እንደተጠቀምነው አንተም ጸጉርህን፣ ገላን፣ ፊትን ወይም ልጆችም እንደዚሁ ታጥበውበት እንዲጠቀሙበት እንመክርሃለን። እግረ መንገድን ደግሞ ይህን ቻናል በማደጉ ሂደት ታግዘናለህ ማለት ነው። የምታገኝበትን ዲስክሪፕሽን ወይም ደግሞ አድራሻ እዚህ ዲስክሪፕሽን ስር አስቀምጥልህና እሱን ጉግል ማፕ ላይ ኮፒ ፔስት በማድረግ ሰርች በማድረግ ቦታው የሚጠቁሙ ቦታ ላይ ሄደህ መግዛት ትችላለህ። ዮጊ የገላ ሳሙና ብለህ ብትጠይቃቸው ይህንን ሳሙና ይሰጠዋል። ይሄ አድራሻ የሚገኘው እዚሁ አዲስ አበባ ውስጥ ነው። ከአዲስ አበባ ውጭ ላላችሁት አይደለም። አዲስ አበባ ውስጥ ላላችሁት ሜክሲኮ አካባቢ የአድራሻ ይገኛልና ከዛ ትወስዳላችሁ። በተጨማሪም ደግሞ እሁድ ላይ የአሁኑ እሁድ ግንቦት 3 ማለት ነው የፍኖተ አባወራ ስልጠናችን እንጀምራለን። ለሱ ስልጠና እስቲ ይህን ነገር ሰምተን እንምጣ። ወንድም አለም ትውልዱን ሆን ተብሎ በተለይም ወንዱን በእቅድ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ በሆነ መንገድ አልጫ ጀንደረባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ ይህም ኃላፊነቱን ይወጣ ዘንድ በተለይም ከለየለት ሚና እና ይህንኑ ሚና ይወጣም ዘንድ ከሰጠው ወንድነት መክሊቱ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልድን ያበጀ የባህል አብዮት ያስፈልገናል። ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትጌታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን አስፈልጓል። ስለዚህም የግንቦት ወር በገባ በ3ኛው ቀን በዕለተ እሁድ ከሰዓት በኋላ በ8 ሰዓት የፍኖተ አባወራ የ5ኛ ዙር ስልጠናችን ይጀምራል። ይህም ለተጨማሪ 3 እሁዶች በተመሳሳይ ሰዓት ለ4 ሰዓታት ይሰጣል። ትውልዳችን በተለይም ወንዶቻችን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ቀርቦላልና ተጠቀምበት። ተመዝግቦ መቅረት ጀምሮ ማቋረጥ አይደለም፣ ማርፈድም አይቻልም። መመዝገቢያ 3000 ብር ጠብቀሃለሁ። ጀግናው እንዴት አለ? የአዳምና የሔዋንን ታሪክ ወደኋላ ዓለም የሰው ዘር ሲጀምር ወደኋላ ሄደ ብታየው መጽሐፍ ላይ ብታነበው ማለት ነው። አዳምና ሔዋን ታሪክ ላይ ሰይጣን ለአዳምና ለሔዋን የተሰጣቸውን ትዕዛዝ የሚሽሩበትን እድል አመቻችቶ ነበረ። እነሱም ደግሞ ያንን እድል ተጠቅመውበት ከአባታቸው ጋር ተጣልተውበታል። የሰው ልጅ ከዛ ጊዜ ጀምሮ ከእግዚአብሔር አባቱ ጋር የተሰጠውን ትዕዛዝ ባለማክበር የመተላለፉን ጀምሮታል። ይህን ሲያደርግ ግን ሰይጣን ከአባታቸው በላይ ከፈጠራቸው ከአምላካቸው በላይ አዋቂ
ራሱን አድርጎ ነበር አይደለ? ይህንን እኮ ብትበሉ እንደሱ አዋቂ ትሆኑ ነበረ፣ እንደሱ አዋቂ እንዳትሆኑ ነው፣ እሱ ላይ እንዳደርሱበት ነው ያው የሚባለውን በቀጥታ በንባቡም በማብራሪያው የምታገኘው እንደዛ ነው አይደለ? ይህን እንግዲህ አሁን ላይ የኛ ትውልድም ያለበትን ሁኔታ ስታይ ስትመረምር ተመሳይ ነገር ታገኛለህ። ከወላጆቻቸው ከአባትና ከእናታቸው ይልቅ ለልጆቹ ተቆርቋሪ፣ መሳይ፣ አስመሳይ አካል፣ ግለሰብ ወይም ተቋማት አሉ። እነዛ ለልጆቻችን ምንም የሚያስቡ አይደሉም። ነገር ግን አዚፍ ለልጆቹ እንደሚያስቡ፣ ለህፃናቶቻችን እንደሚያስቡ፣ ለወንዱም ለሴቷም እንደሚያስቡ አድርገው ይመጣሉ። መጀመሪያ ለነሱ አስበናል በሚል ካይንድ ኦፍ ማግባቢያ ነገር ይዘው ነው የሚመጡት። ከዛ ቀስ ብለው ስር ሰደው ማህበረሰብ ውስጥ ሲገቡ፣ ወደ ስልጣን ቦታ ላይ ወደ መንግስት ስልጣን ላይ ሲቆናጠጡ ደግሞ እነዛ የሚያስቧቸውን ነገሮች ህግ፣ አስገዳጅ ህግ አድርገው በማምጣት ቤተሰቦቹ ምንም ማድረግ እስከማይችሉ ድረስ ላይክ አቅመቢስ ያደርጓቸዋል ማለት ነው። በልጆቻቸው ላይ በራሳቸው ልጆች ላይ ምንም ማድረግ እስካይችሉ ድረስ አይናቸው እያየ ልጆቻቸው ቢጠፉ እንኳን መታደግ እስካይችሉ ድረስ አቅመቢስ ያደርጓቸዋል። ይሄ ዝም ብሎ መላመት፣ ፍራቻ፣ ስጋት፣ ተረት ተረት አይደለም ማወራለህ። ሌሎቹ ዓለም ላይ የሆነ ሌላው ዓለም ላይ የሆነ ወይም ደግሞ ምዕራባውያን ላይ በተለይ የሆነ እየተተገበረ ያለ ነገር ነው። ምሳሌ ላንሳልክ። ከዚህ በፊትም አንስቼዋለሁ፣ ደጋግሜ ያነሳዋለሁ። ወደፊትም ካናዳ፣ እንግሊዝ፣ አውስትራሊያ ጋር ብትሄድ፣ አሜሪካም ጋር የተወሰኑ ስቴቶች ላይ፣ ሁሉም ስቴቶች ላይ አይደለም፣ አንዳንድ ስቴቶች ላይ ብትሄድ ልጆች ጾታን በተመለከተ ከቤተሰብ ምንም አይነት አስገዳጅ የጾታ ብያኔ እንዳይሰጣቸው ያደርጋሉ። which means አንተ ወንድ ነህ፣ አንቺ ሴት ነሽ ብለው ልጆቻቸውን ሴት ልጃቸውን ሴት ነሽ ማለት እንዳይችሉ፣ ወንድ ልጃቸውን ወንድ ነህ ማለት እንዳይችሉ እያደረጓቸው ነው። እሱ ብቻ አይደለም። ትምህርት ቤት ሄደው በሚማሩት ትምህርት ልጆቻቸው ቤተሰብ ማለት አባትና እናት፣ ወንድና ሴት፣ ባልና ሚስት ሆኖ አባትና እናት ሆኖ የሚመሰርቱት ብቻ አይደለም። እሱም ሊሆን ይችላል፣ ግን ያ ብቻ ማለት አይደለም። ወንድና ወንድም የሚመሰርቱት፣ ሴትና ሴት የሚመሰርቱት፣ ወንድና ወንድ የሚመሰርቱት ወይም ደግሞ በርካታ ወንዶች ከበርካታ ወንዶች ጋር፣ በርካታ ሴቶች ከበርካታ ሴቶች ጋር የሚመሰርቱት እንደሆነ ተደርጎ ይማራሉ። ከዚህ በተቃራኒ አዘርዋይስ ማስተማር፣ መናገር ደግሞ ለወላጅ ያስቀጠዋል። እንደዚህ ብለህ ልጆችን አታስተምር ሊባል ይችላል። ልጆች ትምህርት ቤት ሲሄዱ ሴት ነን፣ በወንድ ገላ የተገለጠን ሴት ነን፣ ስለዚህ ሴት መሆን እንፈልጋለን እና ቀሚስ መልበስ እንፈልጋለን ቢሉ ወላጅ መከልከል አይችልም። ከዛ አልፏል። አሁን ላይ ከዛ አልፎ ልጆች በወንድ ገላ የተገለጥኩኝ ሴት ነኝ ካለ አንድ ወንድ ልጅ ትምህርት ቤት ያለውን አማካሪ፣ የልጆች አማካሪ አማክሮ ሐኪም ቤት ሄዶ የወንድነት እድገቱን፣ ወንድ የሚያደርገውን እድገቱን which means የወንድ የዘሩን ወይም ደግሞ ቴስቴስትሮኑን አንደርማይን የሚያደርግ የሴቷን ሴት የዘር ወይም ደግሞ ኦስትሮጅን ይወጋል። ስለዚህ ከዛ በኋላ ሴታ ሴት ለመሆን ሴት እንዲሆን እንዲበቃ ማለት ነው። ይሄ አሁን እየሆነ ያለ ነገር ነው። ዛሬ አይደለም የተጀመረው፣ ትላንት ነው፣ ቆይቷል። ይህንን ልጆች ሲያደርጉ ወይም ደግሞ ይሄ ነገር እንዲሆንባቸው ወደ ሐኪም ቤት ሲሄዱ ወላጅ መከልከል አይችልም። ዛት ኤክስቴንት ነው እንግሊዝ እየሆነ ያለው፣ ካናዳ እየሆነ ያለው፣ አውስትራሊያም እየሆነ ያለው፣ አሜሪካም እየሆነ ያለው በአንዳንድ ስቴቶች ላይ ማለት ነው። ስለዚህ እነዚህ ሰዎች ስለ ልጆቻችን መብት፣ ስለ ልጆቻችን ነፃነት፣ ስለ ልጆቻችን ካይንድ ኦፍ እንደዚህ አይነት ነገሮች እናስባለን፣ እንቆረቆራለን ይላሉ እንጂ ለልጆቻችን አያስቡም። ለዛ ነው ርዕሱን ከአባት አዋቂ ነጣቂ ነው። ለልጆቹ ከሚያስብላቸው አባት፣ ለልጆቹ ደህንነት፣ ለልጆቹ ብልጽግና፣ ለልጆቹ ልህቀት፣ ለልጆቹ እድገት ከሚያስብላቸው አባታቸው፣ ወላጅ አባታቸው በላይ አዋቂ ነኝ ብሎ የሚመጣ እሱ ነጣቂ ተኩላ ነው ስል ነው ከአባት በላይ አዋቂ ነጣቂ ነው ያልኩት ርዕሱን። የልጆች አስተዳደግ ግን በተመለከተ ወንድሞቼ ከማን ነው የምትማሩት? ከማን ነው የምትሰሙት? እውነት የምትሰሟቸው መረጃዎች፣ የምታገኟቸው መረጃዎች፣ ትምህርት ቤቶች የሚነግሯቸው መረጃ፣ መንግስትም፣ ትምህርት ሚኒስቴርም፣ ለሶኮልድ ትምህርት ሚኒስቴር ብዙም ካለም ማልቆጥረው ትምህርት ሚኒስቴር፣ ለልጆቻችን የማያስቡት ትምህርት ሚኒስቴር፣ እነዚህ አካላት ዝም ብሎ ያመጡትን እንደ ትኩስ ድንች ከላይ ወርታች እየተቀባበሉ ያመጡትን ነገር ሁሉ ተቀበላችሁ ልጆቻችሁን አሳልፋችሁ ትሰጣላችሁ? ትምህርት ሚኒስቴር ለሚለው ነገር ሁሉ ፈቃደኛ ሆናችሁ ታስተናግዳላችሁ?
ወይም ደግሞ በየሚዲያው በየመገናኛ ብዙሃኑ እነዚህ ትውልድን አልጫ ማድረጊያ ማደንዘዣ የሆኑ መገናኛ ብዙሃን የሚያቀርቡትን በድራማም በሉት በትምህርት መልክ በተለያየ መርሃ ግብር በሉት የሚያቀርቡትን ነገር ለልጆቻችሁ ዝም ብላችሁ ትሰጣችኋላችሁ? ትላንትና የምዕራባውያን የእንግሊዝ፣ የአሜሪካ፣ የካናዳ፣ የአውስትራሊያ የሌሎችም የአውሮፓዎችም ራሳቸው ማለት ነው ይህንን ነገር በአጽንኦት በቅርብ ባለመከታተላቸው ልጆቻቸው አምልጧቸዋል። ልጆቻቸውን መቆጣጠር የማይችሉበት ደረጃ ደርሰዋል። ልጆቻቸው አመልጠዋቸዋል ብቻ አይደለም መያዝና መመለስ እንኳን ቢፈልጉ መያዝና መመለስ እስካይችሉ ድረስ መንግስት አቅመ ቢስ አድርጓቸዋል። መንግስት? የራሳቸው መንግስት። እኛም ወደዛ የማንሄድበት ምንም ነገር አይታየኝም። ወደዛ የምንሄድ ይመስላል ሲያዩት ትሬንዱን። ለምን ወላጅ አሁን ላይ የማየው ወላጅ ግዴለሽ ነው እለዋለሁ። ግዴለሽ አትበለው እባክህ፣ በስንት ነገር ተወጥሮ አትበለኝ፣ ግዴለሽ ነው እለዋለሁ። ምክንያቱም እኔ እነዚህ መረጃዎች መናገር ከጀመርኩኝ ጊዜ በኋላ አንድ ሰው እንኳን ስለ ልጆቹ አስቦ እስቲ ይሄን ነገር ምን እናድርግ ያለ የለም። እኔ አዋቂ ነኝ ብዬ አይደለም፣ ብዙ ሊቃውንት አሉ፣ ተመካከሩ እዛ። እኔ መሀይም ነኝ ለነገሩ፣ ከእናንተ አይነት ሊቃውንት ጋር ቁጭ ብዬ እንዴት ብዬ በዚህ ጉዳይ ላይ እንነጋገራለን። ግን እኔ በተቻለ መጠን ሊቃውንት የተባሉትን ዘሶኮልድ ሊቃውንት የተባሉትን በሙሉ አላገኘኋቸውም፣ አላቃቸውም፣ በአካልም አላቃቸውም። ግን በዝና አውቃቸዋለሁ እና የማውቃቸውን አድሬስ ለማድረግ ሞክሬያለሁ። ምን አገኘህ? እኔ የተረዳሁት ግዴለሽነትን ያገኘሁት። አይ አልተመቻቸው ይሆናል፣ አይመለከተኝም፣ አልተመቸንንም አላሉኝም። ግን ስለ ልጆቻችን የሚያስብ ሰው ያለ አይመስለኝም አሁን ላይ ሁኔታውን ሳየው። ወላጆችም እንደዚህ ያወራኋቸው ወላጆች እንኳን በተለያየ አጋጣሚ በተለይ ደግሞ ወደ ቤተክርስቲያን ቅርብ የሆኑ ሰዎችን ያወራኋቸው ራሳቸውን ስለመቦሰጥ ራሳቸውን ስለመቆለል እንጂ ይህን ነገር ምን አድርገን እንስራ እንዴት አድርገን እንሂድ እንኳን ብሎ ቁጭ ብሎ አያወራም። ስንገናኝ ግን እኔ ብዙ ደክሜ የመጣሁበትን ነገር ልክ እንደሚያውቅ ዋዚፍ አዲስ ነገር እንዳልሆነ ራሱን እየቆለለ ያወራልኛል። አዋቂ ነኝ ባይ ነው። ከዚህ በፊት ነግሬያቸዋለሁ። እንደ እብሪታችን እኛም በአፍጢማችን የሚደፋን የለም። አዋቂ ነን የምንለው እብሪት። እኔ መሀይም ነኝ፣ አዋቂ ነኝ አይደለም። ያነበብኩትን ነገር ሪፍሌክት ለማድረግ ሞክራለሁ። አውቃለሁ፣ የዲፕሎማ ሽፍታ ነኝ፣ መሀይም ነኝ። በስንት መከራ ነው ንባብም የሚገባኝ። ግን አስቡበት ስለ ልጆቻችሁ። እኔ ዶክመንት እያስቀመጥኩ ነው የሚሄደው። ነገ ልጄ አይወቅሰኝም፣ ልጆቼ አያውቅሱኝም። ምን አድርገዋል ዳድ፣ ምን አድርገዋል አባታችን ቢሉ ይሄው ይህን ሞክረዋል፣ ይህን ደግሞ ለእኛ አስቀምጦልናል፣ ዶክመንት አድርጎልናል። ዛሲት ሞክሬያለሁ። ልሰራ የምችለውን በአቅሜ በሰጠኝ በጊዜ በ24 ሰዓት ውስጥ በአንድ ቀን በ24 ሰዓት ጊዜ ውስጥ ሞክሬያለሁ። እዚህ ቦታ ደርሻለሁ፣ እዚህ ቦታ ደርሻለሁ። ያልሰሙኝን ለማሰማት ሞክሬያለሁ። ይሄ ስለዚህ ስለ ልጆቻችሁ አስተዳደግ ከማን ነው የምትሰሙት? እንደው ዩቲዩብ ላይ ተከታይ ስላላቸው ብቻ 20 ሺህ 30 ሺህ 100 ሺህ ተከታይ ስላላቸው ብቻ ቴሌቪዥን ላይ ማውራት ስለቻሉ እድል ስላላቸው ሰው ስለሚያውቁ ኮኔክሽን ስለሚያውቁ እነንቶኒ ስለሚያውቁ ቴሌቪዥን ላይ ቁጭ ብለው ስለ ልጆች አስተዳደግ ስላስተማሩ በዚህ 50 ሺህ 60 ሺህ ስለሚከፈላቸው ማስትሬት እና ዶክትሬት ስላላቸው የትኛው ማስትሬት እና ዶክትሬት ከምዕራባውያን ጎትተው በምዕራባውያን ስታምፕ ማህተብ ሲላበስ ተቀርጾላቸው የተሰጣቸውን ስለ ልጆቻችሁ የምትሰሟቸውን ሰዎች እባካችሁን እስቲ ቀስ ብላችሁ ገምግሙ። ምንድን ነው የሚያስተምሯችሁ ነገር? እውነቴን ነው የምላችሁ። ምንድን ነው የሚያስተምሯችሁ ነገር? ገና ለገና በጥናት ስለተደገፈ የጥናት ውጤት ስለሆነ ያን የጥናት ውጤት ስላብራሩ ተመሳሳይ ካርበን ኮፒ እያደረግን ነው ከምዕራባውያን። እግር በእግር እየተከተልናቸው ነው። እግር በእግር ስንከተላቸው እነሱ የወደቁበት ማጥ ውስጥ መግባታችን አይቀርም። ግን ያው እብሪታችን ጋርዶናል። መማር አንፈልግም። አንድ መሀይም ሄኖክ የሚባል ዝም ብሎ ስጋት ብቻ የሚያወራ ሄኖክ የሚባል ሰው አለ። ተውት። የምዕራባውያን ትተን ልጆቻችንን የምናሳድግበትን መንገድ ራሳችንን እንገምግም። ምዕራባውያን ተውትና ከፈለጋችሁ። ስለዚህ ሴቶች ልጆቻችን ምን እየተማሩ ነው? እስቲ አስተውሉት። ያላችሁ እህቶቻችሁ ምን እየተማሩ ነው? ሃይስኩል ኮሌጅ ሲገቡ ምን እየተማሩ ነው? ምን ተምረው ነው የሚወጡት? ከዛ እውነት ከዛ ከወጡ በኋላ የአባታቸውን ፈቃድ የሚፈጽሙ ናቸው? የባሎቻቸውን ፈቃድ የሚፈጽሙ ናቸው? እውነቴን ነው እኮ የምላችሁ። ሚስት መሆን ያስባሉ፣ እናት መሆን ያስባሉ፣ ትውልድ ማስቀጠል ያስባሉ። መሪ ላጣችው፣ መሪ ለተራበችው ሀገራችን መሪ ለማምጣት ያስባሉ። ይሄ ያስጨንቃቸዋል። ሴትነታቸውን መጠበቅ ያስባሉ። ወንዶቻችንስ ምንድነው እየተማሩ ያሉት? ወንዶች ልጆቻችን ወንድነታቸውን ስለማወቅ፣ ወንድነታቸውን እንዴት ማወቅ እንዳለባቸው፣ በወንድነታቸው ላይ እንዴት መሰልጠን እንዳለባቸው ይማራሉ። ያ የሰለጠኑበትን ወንድነት እንዴት አድርጎ ማበልጸግ እንዳለባቸው ይማራሉ። በዛ ባበለጸጉት ወንድነታቸው
ለማህበረሰባቸው፣ ለቤተሰባቸው፣ ለማህበረሰባቸው፣ ለሀገር፣ ለዓለም የሚተርፍ በእውነት የሚቆሙለት፣ ጽድቅ የሚፈጽሙበት፣ ፍትህ የሚያሰፍኑበትን ነገር ያስባሉ ወይስ ሀብት ማካበት፣ ገንዘብ ማካበት፣ እኔንና 1 2 3 4 5 የቤተሰብ አባላቶችን ከድህነት ነፃ ማውጣት ከየትም ተናጥቆ ተቧጭቆ? ልጆቻችን እንዴት እንደሚያድጉ አስቡበት። እንቶን የሚባል ትምህርት ቤት ከትቻቸዋለሁ፣ ግድ የለም አያሳስበኝም የሚባል አይደለም። በጣም ያሳስባል ያለንበት ሁኔታ። የትኛውም ትምህርት ቤት ብትከቱት ልጆቻችሁን ቁጭ ብለን የልጆቻችን የነገ ዕጣ ፋንታ ምን መሆን እንዳለበት መመካከር አለብን። ማን ነው እያሳደጋቸው ያለው? በምን አይነት አይዲዮሎጂ፣ በምን አይነት ጽንሰ ሀሳብ ነው እያደጉ ያሉት? ነገ ምን ለመሆን ነው የሚያስቡት? ወይም ደግሞ እነሱ ባያስቡም እኛ እየተሰጣቸው ካለው ነገር አንጻር ምን ሊሆኑ እንደሚችሉ መገመት አለብን። ምክንያቱም እኛ በጣም ታላላቆቻቸውን ብዙ ነገር ማወቅ እንችላለን። በህይወት ብዙ አልፈናል። ትላንትና መልካም ነው ብለን ያሰብነው ያደረግነው የጣለን ከአባታችን የለየን ወይም በኃጢአት የጣለንም ይሁን በደልም መጥፎ ስራ የሚያሰራን ህግ እንድንተላለፍ ያደረገንን ነገር ዛሬ ላይ እኛ እናውቀዋለን እና እነሱም ዘሴም ሚስቴክ እንዳይሰሩ መጠበቅ አለብን። ሌሎችም ነገሮች። ስለዚህ ልጆቻችንን የምንልካቸው የትኛው መንፈሳዊ ትምህርት ቤትን በሉት የትኛውም የምትልኳቸው ትምህርት ቤት ምንድን ነው የሚማሩት? መንፈሳዊ ትምህርት ቤት ልክ የሆነ ልጄ መንፈሳዊ እንዲሆን ስፈልግ መልአክ እንዲሆን ፈልጌ አይደለም። መልአክ እንዲሆን አልፈልግም፣ መልአክ መሆንም ስለማይችል። አዎ መቼም አሁን እንደዚህ ስላችሁ ድሮስ ማን መልአክ እንዲሆን ልጁን ይልካል ትላላችሁ። ግን እንደዛ ነው አሁን እየተማሩ ያሉት ልጆች። ሰው እንዲሆኑ አይደለም እየተናገራቸው ያሉት፣ መልአክ እንዲሆኑ ነው እየተናገራቸው ያሉት። ዝርዝሩን ያው ለሌላ ጊዜ እናቆየው። ትምህርት ቤቶቻችን ለልጆቻችን የቀለም ትምህርት ያስተምራሉ። የቀለም ትምህርት ሲያስተምሩ ግን እግረ መንገዱን ስነ ስርዓት መማር አለባቸው፣ ስነ ምግባር መማር አለባቸው። በተለይ ደግሞ ሰው የሚያደርጋቸውን የሰውነት ኢሴንስ የሚሰጣቸውን ነገር መማር አለባቸው። እውነትን መማር አለባቸው። እውነትን መማር ማወቅ ብቻ አይደለም፣ ዝም ብሎ ሰምቶ ማወቀው ይሄ እውነት ነው ማወቅ ብቻ አይደለም። ስለ እውነት መቆም እንዳለባቸው መማር አለባቸው። ስለ እውነት መሞት እንዳለባቸው መማር አለባቸው። ካለዛ በእውነት ዙሪያ እንዴት አድርገው ተገባብተው እንዴት አድርገው እውነት ተጠብቃ ትውልድ ይቀጥላል? እውነት አንጻራዊ ከሆነች፣ እውነት ግለሰባዊ እይታ ከሆነች፣ እውነት አንድ ሲንግል እውነት ሳይኖር፣ አንድ ነጠላ እውነት፣ አንድ የምንስማማበት ወይም ደግሞ እውነት ሳይኖር፣ እውነት ማለት የራሳችን የኑሮ ልምድ ህይወት ውጤት ከሆነ እንዴት አድርገው መግባባት ይችላሉ? ስለዚህ ለልጆቻችን ከኛ በላይ የሚያስብላቸው የለም፣ ሊያስብላቸው የሚችል ሰው የለም በጭራሽ። የእርዳታ ተቋም ድርጅት፣ ኤንጂኦ፣ ዩናይትድ ኔሽን አይደለም ስለ ልጆቻችን፣ ዩኒሴፍ አይደለም ስለ ልጆቻችን የሚያስበው በጭራሽ። እኔ 3 ልጆች አሉኝ አሁን ላይ፣ ለ3 ልጆቼ ከኔ በላይ የሚያስብላቸው የለም። ለዛም ነው ይህንን የምሰራው። ፎሎወር ፈልጌ አይደለም፣ ሰብስክራይበር፣ ላይክ እና ሌላም ፈልጌ አይደለም። አልፈልግም፣ አትስጠኝ። አይ ዶንት ማይንድ። ለደንታ ነው የምትሰማኝ። ስማኝ ብዬ አልጨቀጨኩም። ላይክ እና ሰብስክራይብ አድርገኝ ብዬ አልጨቀጨኩም። ይሄ የሚያስጨንቀኝ የልጆቼ ጉዳይ ነው። የእኔ ልጆች ብቻም ሳይሆን የሌሎችም የወንድሞቼም የእህቶቼም ልጆች ጉዳይ ነው። የሀገር ጉዳይ ነው። የትውልድ ጉዳይ ነው። የማህበረሰብ ጉዳይ ነው። ይሄ ጉዳይ ነገ ሀገር የሚረከቡ እነዚህ ናቸው። ነገ ሀገርን የሚመራ ቤተክርስቲያን የሚመራ ማህበረሰብ የሚመራ ትውልድ የምናወጣው ከነዚህ ውስጥ ነው። ይሄ ጉዳይ ሳይገደል እንደው መሪ ከሰማይ እንዳልቅት ዱብ አድርግልን ብሎ ማላዘን ብሶተኝነት ነው። አላዛኝነት፣ ነፍራቃነት ነው። የተሰጠንን አለማወቅ ነው። ልጅ ተሰጠን። ከዛ ልጅ መሪ የሚሆን ማውጣት የኛ ፋንታ ነው። አይዘር የሃይማኖት መሪ ኦር የቤተ መንግስት መሪ፣ ምንም መሪ ቢሆን ማውጣት የኛ ፋንታ ነው። ልጅ እኮ ሰጥቶናል። ምክንያቱም ልጅ በእኛ ችሎታ የሚመጣ ስላልሆነ አልጋ ላይ ስለተወራጨን ሳይሆን የእሱ ቸርነት የእሱ ስጦታ ስለሆነ ልጅን እሱ ሰጠን። ከዛ በኋላ ከዛ ውስጥ መሪ አድርጎ ማውጣት የኛ ፋንታ ነው። እኛንን እኮ ግዴታችን ያልተወጣ ነው። መሪ ማውጣት ያቃተን ሆዳደር ያወጣ ነው እኛንን። ሆዳደር ትውልድ ሲጠባት የኖረውን የእናቱን ጡት ነካሽ ትውልድ ያወጣ ነው እኛንን። ቤተክርስቲያን አሳድጋው ቤተክርስቲያንን ነካሽ ትውልድ ያወጣ ነው እኛንን፣ ሌላ ማንም አይደለም። ሀገር አሳድጋው የጣፈጠ ወተቷን መግባው አሳድጋው ካደገ በኋላ ጡቷን ነካሽ የሆነ ትውልድ ያወጣ ነው እኛውን። ተጠያቂዎቹ እኛው ነን። ስለዚህ የልጆቻችን ነገር ግድ ይለናል። አንድ ዶኩመንተሪ ያየሁት የካናዳ ሀገር የተሰራ ዶኩመንተሪ፣ እናት እንባዋ በ4 አይኗ ይወርዳል። ልጄ ምን ሆና ነው? መቼ ነው እንደዚህ ሆኖ? ግን እንደ ሀገር እንጃ ልጄ አላውቅም መቼ እንደዚህ እንደሆንን።
እንዴት ብትሉ ልጅቷ ኮሌጅ ጆይን አደረገች። ከዛ በኋላ ጾታ ወደ መቀየር ሄደች። ከዛ እናት አይሆንም፣ አትችይም፣ ይቅርብሽ ማለት አትችልም። ይህን መንግስት ከሰማ ሊያስራት ይችላል እናትን። ከልጅቷ ጋር ተቆራረጠች። ያቺ የምትወዳትን እድሜ ልኳን እንግዲህ አስቡት 10 ምናምን 20 ምናምን አመቷን ከራሷ ቀንሳ ለልጅቷ የሰጠቻትን ለቁም ነገር ለወግ ለማድረግ ያበቃቻትን ልጅ አጣቻት። እንዴት አጣቻት? ወንድ ካልሆንኩ አለች ልጅቷ። ይሄ ማይክ ይሰራል እንዴ? እየተጠራጠርኩ ነው ታውቃላችሁ። ኦኬ ይሰራል። ይሄን ያክል ለፍልፌ በኋላ ደግሞ ሚዩት እንዳይሆን ብዬ ነው አንድ ጊዜ 30 ምናምን ደቂቃ አወራሁኝና እሰማዋለሁ። የለም ድምፁ ያ እንዳይፈጠር ነው ቼክ እያደረኩት ያሉት አለ ድምፁ። ስለዚህ እቺ ሴትዮ ታነባለች። በአራት አይኗ ይባላል አይደል? እንደዚህ በአራቱም ኮርነር ታነባለች። አሁን ብቻዋን ቀርታለች። ትልቁ ቤት ውስጥ ያችን ልጅ ድክ ብላ ድክ ስትል የኖረችበትን እየተሯሯጠች ያሳደገቻትን ያችን ህፃኗን ልጅ የትላንትናዋን ህፃኗን ልጅ ዛሬ አታታለች። 18 19 20 እድሜ ውስጥ ነበረች ይሄ ኢንተርቪው ሲደረግ ልጅቷ እና የልጅቷን ፎቶ እያየች ነው የምታለቅሰው። ቃለ መጠይቅ ለሚያደርግላት ሰው እያሳየችው ማለት ነው። ከዛ ሴት ልጅ ጋር እንግዲህ 10 ምናምን ዓመት ምናልባትም 20 ዓመት አሳልፋለች። አብረው አደገችልኝ ለማድረግ በቃችልኝ ስትል አሁን ላይ ልጅቷ ያለችበት ስቴት ምንድነው? ቀጠሮ አላት ከሐኪም ጋር ምን ልታረግ? ጡቷን ልትበጥስ፣ ጡቷን ልትቆርጥ ወንድ ልትሆን ፈልጋ እና ኒፕልስ ዶኔት የሚያረጋት አንድ ወንድ ምናልባት ሴት መሆን የሚፈልግ ወንድ ኒፕሉን የጡቱን ጫፍ ዶኔት የሚያረጋት ትፈልጋለች፣ የወንድ ጡት ጫፍ። ይህንን ኢንተርኔት ላይ ማስታወቂያ ያለቃለች ልጅቷ። ካይንድ ኦፍ ይህንን ነገር ስትሰሙት በጣም ይዘገንናል። የማይሆን ይመስላል አይደለ? አዎ እሷም እንደዛው ነበር ያሰበችው። እንደዚህ አይነት ነገር ይመጣል ብላ ገምታ አታውቅም። ምዕራባውያን እንደዚህ አይነት ጊዜ ላይ እንደርሳለን ብሎ አያውቁም፣ ወይም አላወቁም፣ ወይም አልጠበቁም፣ ወይም አልተጠራጠሩም፣ ወይም አልገመቱም። እኛም ጋር እንደዛ ነው። ለሽ ብለናል። እየነገርኳችሁ ነው፣ እየተነጋገርን ነው። ቁጭ ብለን በዚህ ጉዳይ ላይ ማውራት አለብን። ላይክ ሊቅና ሊቃውንት ያልናቸው they don't care about us እማየው አብዛኛዎቹ ያው ለማግኘት የሞከርኳቸው ሰዎች አሉ። እነሱም አላቅም እንግዲህ ይሄ ነው ብዬ መናገር አልችልም፣ አላውቅም። ግን ሊቅና ሊቃውንት የተባሉት እኛን አይደለም ልጆቻችንም ከነ ልጆቻችን ጭምር ለጠላት ለመሸጥ በወዳቸው የተገዙ ናቸው ብዙዎቹ። ሊቅና ሊቃውንት የምላቸው የቤተክርስቲያን ብቻ አይደለም፣ የአስኳላውም ትምህርት ማስተሬትና ዶክተሬትም ያላቸው በአጠቃላይ ምሁራኑ ልሂቃኑ ማለት ነው። ለምን ተፈጥሯቸውን ጠብቀው አይደለም ያደጉት። አስጨንቀው ያሳደጓቸው ነገር የቀለም ትምህርት ነበር። የቀለም ትምህርቱን እንዲጨነቁበት ነበር ያደረጓቸው። የቀለም ትምህርቱ ላይ በለጸጉ አደጉበትና ማስተሬትና ዶክተሬት ወይም ሊቅና ሊቃውንት ተባሉ። ሰውነታቸው ላይ ግን አልሰሩም። እነዚህ ሰዎች ሰው መሆናቸውን ዘንግተውታል። አይኖ የቤተ ክርስቲያን አስተማሪዎች ሊሆኑ ይችላሉ። አይኖ ቴዎሎጂ እንደተማሩ አምናለሁ። ግን ሰው መሆንን አላወቁበትም። ሰው መሆንን ሊቅና ሊቃውንት ሊቀ ሊቃውንት መባሉን ሆዳቸውን መሙሊያ ብቻ ነው ያደረጉበት። ስለ ሰው አልገደዳቸውም፣ ስለ ትውልዱ አልገደዳቸውም። ስለዚህ ልጆቻችን ከኛ ከወላጆቻቸው ከኛ በተለይ ደግሞ ከአባታቸው እንዲጠብቃቸው እንዲንከባከባቸው ከክፉ እንዲታደጋቸው እንዲሞትላቸው ከታዘዘው ከኛ ከአባታቸው በላይ ማን ነው ስለነሱ አውቆ የሚከራከር? ማን ነው ስለነሱ መብት የሚያወራ? ማን ነው ስለ ሕፃናትና ስለ ሴቶች መብት አውርቶ እኔ በልጄ ላይ ያለኝን ስልጣን የሚነጥቀኝ? እውነቴን እኮ ነው የምላችሁ። ዋንስ እናንተ በልጆቻችሁ ላይ ያለውን ስልጣን አሳልፋችሁ ከሰጣችሁ በኋላ ልጆቻችሁ ሀላስ ባርነት ገቡ። እውነቴን ነው የምላችሁ። መጫወቻ ነው የሚያደርጓቸው። ምዕራባውያን ላይ የሆነው ያ ነው። አንዲት ሌላም እንደዚሁ ሴናሪዮ፣ በጣም ብዙ ሴናሪዎች አሉኛው እንደዚህ አይነት ስራዬ ይሄ ስለሆነ እከታተላለሁ። እና አንዲት ሴት ከባሏ ጋር ተጣላች፣ ተለያዩ። ከባሏ ጋር ሲለያዩ 3 ልጆች እሷ ታሳድጋቸው ተብሎ ተፈረደ። ለእሷ ልጆቹን ወስዳ ማሳደግ ጀመረች። ግን ገምቱ ከ2 ዓመት በኋላ 2 ዓመትም አልፈጀም፣ ከ1 ዓመት በኋላ ይመስለኛል የተፈጠረው ነገር። ከ1 ዓመት በኋላ እንደዛ ካልተሳሳቱ፣ ኤኒዌይስ ችግር የለውም። ብቻ ምንድነው የተደረገው? 2 ልጆች ናቸው። ልጆቹ 2 ናቸው። ጾታቸው ልታስቀይራቸው ነው። ልጆቹን ብሬን ዋሽድ አድርጋቸዋለች። በቃ ሁሌ ቀሚስ ነው የምታለብሳቸው። ልጆቹን አባት ሊወስድ ቅዳሜና እሑድ ሲመጣ ቀሚስ ለብሶ ነው የሚያገኛቸው። እሱ ከወሰዳቸው በኋላ መኪና ውስጥ ሱሪ አልብሶ ይቀይራቸዋል። ከሱ ጋር ሲውሉ ሱሪ ለብሰው ወንድ ሆነው ይውላሉ። እሷ ጋር ሲመጡ ደግሞ ሴት ሆነው ይውላሉ። አስቡት ልጆቹ ላይ የሚፈጠረውን ችግር። መንግስት ህጉ ፈቅዶላታል፣ መብቷ ነው። ከዛ ከትንሽ ጊዜ በኋላ እንትን ሆርሞን የሚባሉ ነገሮች አሉ። ይሄ አርቲፊሻል በላቦራቶሪ የሚሰሩ እነሱን ማስወጋድ ጀመረች ማለት ነው። ምን ልታረጋቸው? ሴት ልታረጋቸው። ኦስትሮጅን ይወጋሉ፣ የሴት ሆርሞን ይወጋሉ።
ሶዛት ጡታቸውን እንዲበቅል እንደዚህ ወተት እንዲያመነጭ ማለት ነው። ከዛ ደግሞ ማንስትሬሽን እንዲመጣ የወር አበባ እንዲያዩ እንግዲህ አስቡት እንዴት እንደሚሆን እንግዲህ። ከዛ ነገ ከነገ ወዲያ ደግሞ ወሸላቸው ይቆረጣል። ከዛ ያኛው የሴቷ ይለጠፍላቸዋል ከተፈልጎ ኦር ሰምቲንግ ሞዲፊክም ተሰርቶ በላስቲክ። ይሄ ነገር ነገ እኛ ጋር እንደማይሆን ምንም አይሆንም ብላችሁ አትማሉልኝ፣ ወይም ደግሞ ማስተማመኛ አስጡኝም። ምክንያቱም ሊቅና ሊቃውንት የተባሉት ናቸው የሴትና የወንድ የሚባል ነገር የለም ያሉ። የሴትና የወንድ የሚባል ነገር የለም ካሉ ነገ ከነገ ወዲያ ሴትና ወንድ የሚባልም ነገር የለም እንደሚሉ ደጋግመው የሚነግሩን እሱ ነው። በክርስቶስ እኮ ወንድ ሴት የለም እያሉ ደጋግመው የሚነግሩን ዳርዳርታው እዛ ነው። የዘፈን ዳርዳሩ እስክስታ ነው የሚባለው አይደል? እስክስታ ዳርዳሩ ነው፣ የዘፈን ዳርዳሩ እስክስታ ነው። እንደዛ ነው። የእንግሊዝ ሀገር እንግሊዛውያን ህዝቦችን ወይም ደግሞ እንግሊዛዊውን ማህበረሰብ በተለይ ደግሞ እንግሊዛዊ ክርስቲያን የሆነውን እንግሊዛዊ ማህበረሰብ ድራሹን ያጠፉት፣ እንኩትኩቶን ያወጡት፣ መጠገን የማይችልበት ደረጃ ላይ ያደረሱት ሌሎች አይደሉም፣ የውጭ ሀገር ሰዎች አይደሉም፣ የራሳቸው ምሁራን ሊቃውንት ናቸው። በተለይ ደግሞ እኔ በበኩሌ ከደረስኩበት ጥናት ደረጃ የምወቅሳቸው የራሷ የአንግሊካን የካቶሊክ ቤተክርስቲያኗ ሊቃውንት ሆን ብላ ትውልዱን ከልጅነት ጀምሮ የሴትና የወንድ የለም ብላ ስታስተምር ቆይታ ሴትና ወንድም የለም ያለችው። ይህንን የምንደገፈላት ግን ይህንን ለማድረግና ትውልዱን አልጫ ለማድረግ ምን አገዛት? ልጆቹን ከአባታቸው ስልጣን ስር የሚነጥቅ ግመጣ ስርዓት ተሰራ። ያ አሁንም እንደዛው ነው። እኔ ለልጆቼ አውቃለሁ ልጆቼን መጠበቅ፣ ልጆቼን መንከባከብ የሚከለክለኝ ያ ማንም ሰው እሱ ሊነጥቃቸው፣ ሊበላቸው፣ ሊቀረጠፋቸው ያለ ተኩላ ብቻ ነው እንጂ ወይም ደግሞ ጅብ ብቻ ነው እንጂ ለነሱ ያዘነላቸው አይደለም። whoever he is ማንም ነግሬያቸዋለሁ። ልጆቻችሁን ሰንበት ትምህርት ቤት መሄድ አትችሉም ካላችሁ አትችሉም። ንስሐ አባት አይደለም የሚፈቅደው። ንስሐ አባት የቤቴ ባለስልጣን አይደለም። የኔ ቤት ባለስልጣን እኔ ነኝ። የኔ ቤት ባለስልጣን እኔ ነኝ። ንስሐ አባቱ እኔን ያማክረኛል፣ እንዴት ክርስቲያን መሆን እንዳለብኝ፣ እንዴት የበለጠ ቃል እግዚአብሔር መማር እንዳለብኝ ከኔ ጋር እኔን ይመክረኛል፣ ይገስጸኛል፣ ይናዘዘኛል እንጂ በእኔ ቤት የማዘዝ ስልጣን የለውም። በእኔ ቤት የማዘዝ ስልጣን የለውም። ያንተ ስልጣን በዚህ መልክ ስንጥቅ ካገኘ፣ በዚህ መልክ እድል ከሰጣቸው ለውጭ ሰዎች ነገ መንግስትም ያመጣልሃል። ንስሐ አባት ብቻ አይደሉም፣ ካህኑ ብቻ አይደሉም፣ ወይም ደግሞ ወንጌል ሰባኪ ነኝ ባዩ ብቻ አይደለም። ነገ የመንግስት ህግ አውጪ ነኝ ባዩም ራሱ ስልጣን የለህም ይላል። ልጆችን እንደዚህ ማድረግ ስልጣን የለህም ይላል በልጆችህ። ዋንስ ያንን ካደረገ በኋላ በቃ ረፈደ፣ አለቀ። ልክ አሁን ምዕራባውያን ላይ እንዳልኩ ማለት ያቺ ሴት ልጅ ኮሌጅ ከገባች በኋላ ነው ጡቴን እበጥሳለሁ ወንድ መሆን እፈልጋለሁ ያለችው። ህፃናቶች ቅድም የነገርኩ ምሳሌ ሁለቱ ወንዶች ገና 5 ዓመትና 8 ዓመት እንደዚህ ናቸው። እናታቸው እያስገደደች ጾታቸውን ካልቀየሩ የምትለው እንግሊዝ ሀገር ውስጥ ልጆች ፈልገው ጾታችንን መቀየር እንችላለን ካሉ ወላጅ ምንም አባቱ አያገባውም። ያገባኛል ካለ ሊታሰር ይችላል። ስለዚህ የልጆቻችን አስተዳደግ የሚመለከተው በዋናነት እኛን ነው፣ መንግስትን አይደለም። ልንገራችሁ፣ የልጆቻችሁ አስተዳደግ የሚመለከታችሁ በተለይ እናንተ አባቶች ናችሁ፣ ወላጅ አባቶቻቸው። የቤተ ክርስቲያን ካህናትም አይደሉም፣ ሰባኪያን ወንጌልም አይደሉም፣ መንግስትም ህግ አውጪውም አካል ፖሊስም አይደለም፣ ወታደሩም አይደለም፣ ቤተሰብ መምሪያም አይደለም፣ የህፃናት ምናምን ጉዳዮች ሚኒስቴርም አይደለም። አይመለከታቸውም። እናንተ ናችሁ የሚመለከታችሁ። እነሱ መንግስትም በሉት የቤተ ክርስቲያንም ሹማምንት በሉት እነሱ ይህንን የአባትን ስልጣን ከናንተ እጅ ለመመንጨቅ ነው በተደጋጋሚ በአባቴ የተደፈረ ደፋሪ አባቴ የሆነ እየተባለ እየተደጋገመ የምትቀለቡት ወደዛን ለማምጣት ነው፣ ህግ ለማውጣት እንዲመቻቸው። እናንተም አባቶቻችሁ እንድትጠራጠሩ፣ አባቶችም ከልጆቻችሁ ጋር ተሳቃችሁ እንድትኖሩ የሚያደርጋችሁ፣ እውነት ነው ያስፈልጋል ይሄ ህግ ብላችሁ እንድትፈርዱ የሚያደርጋችሁ፣ እጃችሁን በእጃችሁ የሚያስቆርጣችሁ ህግ እንዲሰራ ለማመቻቸት ነው እንጂ ለልጆቻችን ታስቡ አይደለም፣ ለልጆቻችን ታዝኖ አይደለም። 120 ሚሊዮን ህዝብ ባላት ሀገር ውስጥ ላሉት ምናልባትም 50 ሚሊዮን ወይም ደግሞ 30 ሚሊዮን አላቅም ህፃናት ታስቡ አይደለም። የታሰበው ምንድነው? አባወራውን ከስልጣኑ ለማፈናቀል ሶዛት ያ ጠባቂ ቤተሰቡን ጠባቂ ለቤተሰቡ ሟች የሆነው አባወራ ባለስልጣን ከስልጣኑ ከተፈናቀለ ወይም ደግሞ ስልጣኑ ከተሰነጠቀ ወይም ደግሞ ስልጣኑ ከተናደ በመብትና በነፃነት ስም
ሚስትና ልጆች ተጋለጡ። ለማ? ለተኩላ፣ ለጅብ፣ ለቀርጣፊ፣ ለቀማኛ ተጋለጡ። ይሄ ምዕራባውያን ላይ የሆነ ነገር ነው። ይህንን ያመጣው ካፒታሊዝም ገለመኔ አይደለም። ይሄ በነገራችን ላይ የካርል ማርክስ ድቅል ትምህርት ነው። ከካርል ማርክስ ጋር የወረደ የመጣ የሱ ልጅ ወይም እንግዲህ ልጅ የሆነ አስተሳሰብ ነው። ያው ከዛ ጋር የተያያዘ ነው። ሀሳቡን የሚያራምዱትም እንደዚህ አይነት ሰዎች ናቸው። እንደዚህ አይነት አመለካከት ያላቸው ሰዎች ናቸው። ስለዚህ በየትኛውም አጋጣሚ የሴቶች መብት፣ የህፃናት መብት እየተባሉ የሚታተሙ መጽሐፎች፣ የሚዘረጉ መርሃ ግብሮች፣ የሚዘጋጁ ስልጠናዎች፣ ወርክሾፖችን በአይነ ቁራኛ አይዋቸው። ግድ የላችሁም። ነገ ከረፈደ በኋላ ብንነቃ ምንም ማድረግ አንችልም። አሁን እንግሊዛውያን ነቁ፣ ምንም ማድረግ አይችሉም። ህግ አጽድቀዋል። እኔ ያልተሳተፍኩበትም ህግ ቢባል ምንም ማድረግ አይቻልም። በማጆሪቲው ጸድቋል። ወይም ደግሞ ይህንን ህግ የማጽደቅ የሚችሉ ሰዎችን መርጠዋቸዋል። ካቢኔያቸው ውስጥም ሊሆን ይችላል፣ ፓርላማቸው ውስጥም ሊሆን ይችላል። መረጧቸው። እነዛ ሰዎች እንደፈለጉ አደረጉትና አበቁት ህጉን። ስለዚህ አባት በልጆቹ ላይ ምንም ስልጣን እንዳይኖረው ተደረገ። ከዛ በኋላ አባትሽ ይሄን ከልክሎሻል፣ አባትህ ይሄን ከልክሎዋል፣ አባታችሁ እንደዚህ አይፈቅድም። አዎ ለምን አይፈቅድም? አይሆንም ተብለናል። አያችሁ፣ ለእናንተ እኮ ስለማያስብላችሁ፣ ሊጨቁናችሁ እኮ ስለሚፈልግ ነው፣ ሊበዘብዛችሁ ስለሚፈልግ ነው። እሱ ከደረሰበት ማማ፣ እሱ ከደረሰበት ማዕረግ እንዳደርሱ ስለሚፈልግ ነው። ልክ ያ ከይሲዩ እንዳደረገው ማለት ነው። ሔዋን እንዳላት the same thing applies here። ከአባት ወዲያ አዋቂ ነጣቂ ተኩላ ነው። ልንገራችሁ፣ ከአባት ወዲያ ልጆቹን ከወለደ ለልጆቹ ሊሞትላቸው ካለ ለልጆቹ ከሚሮጥ ከሚወድቅ ከሚነሳ አባት ያለፈ አዋቂ ነኝ ባይ ማንም ቢሆን እርሱ ተኩላ ነው፣ ወይም ከተኩላ የተዛመደ ውሻ ነው፣ ወይም ደግሞ ቀርጣፊ ጅብ ነው። ሌላም በሉት። እያዳበር ነው እንላለን እንደዚህ አይነት ጉዳዮችን። ግን ያለንበት ጊዜ በጣም አሳሳቢ ነው ወንድሞቼ፣ ያለንበት ጊዜ በጣም አሳሳቢ ነው። እንዴት እያሰባችሁት እንደሆነ አላቅም። ላይክ ኤቭሪባዲዝም የሚለው ስላችሁ የማላቀውን አይደለም፣ የማቃቸውን የነገርኳቸውን፣ ይሄን መረጃ የሰጠኋቸውን፣ ስጋቱን የነገርኳቸውን፣ ያብራራሁላቸውን ሶኮልድ ከኔ የተሻሉ የተማሩ በጣም ሊቅና ሊቃውንት የተባሉትን 1 2 3 4 ሰዎች በጣት የሚቆጠሩ ያጋሯቸው ላይክ ዝም ብለዋል። ምን እናደርግ? ጋር እንነጋገር፣ በዚህ ጉዳይ ላይ እንስራ። ትምህርት ሚኒስቴር ለኛ ልጆች አያስብም። ነገርኳችሁ። ትምህርት ዩኒሴፍ ለኛ ልጆች አያስብም። የሴቶች መብት ምናምን ገለመኔ፣ የህፃናት መብት ምናምን ለኛ ልጆች አያስቡም። በቴሌቪዥን እነዛ የምታያቸው ሴቶቹ በብዛት የሚደሰኩሩት የህፃናት መብት ወይም ደግሞ የህፃናት ምሳ አቆጣጠር፣ የህፃናት አስተዳደግ እያሉ ማስትሬት እና ዶክተሬት ሰርተው የሚሟዘዙብን ለኛ አያስቡ። ግድ የለም ውሸታም በሉኝ፣ ያስባሉ ብላችሁ ቁጭ ብላችሁ አስቡበት በደንብ። የተዘጋጀልን ወጥመድ በጣም ኃይለኛ ነው። ማምለጥ አንችልም። የልጆቻችን አስተዳደግ ሊያሳስበን ይገባል። ትምህርት ቤት ሄደው ምንድን ነው የሚማሩት? ተምረው የመጡትን ነገር መገምገም፣ የሚማሩበትን መንገድ ራሱ ገምግሙት። ካልፈለጋችሁትና ለጊዜው ትምህርት ቤት እንኳን መቀየር ቢያቀታችሁ ያንን ነገር የሚያጠፋ የሚያከስም ነገር መስራት አለባችሁ ወይም አለብን። ወንዶች ልጆቻችን ወንድ ሆነው ማደግ አለባቸው። ከሴት ጋር የሚወዳደሩበት፣ ከሴት ጋር የሚመሳሰሉበት፣ ከሴት ጋር አንድ አይነት ተደርጎ የሚያድጉበት ምክንያት የለም። የኔ ወንድ ልጅ ከእህቶቹ ጋር አንድ አይነት ተደርጎ ማደግ የለበትም። እንደ ወንድነቱ ማደግ አለበት። ከምንም በላይ ግን ሁለቱም በተለይ ወንዱም ሴቷም ከምንም በላይ ሁለቱም ደግሞ ሰውነታቸውን ይዘው ጠብቀው ማደግ አለባቸው። ከማስትሬት እና ከዶክተሬታቸው በላይ ኢንጂነርና ዶክተር ነች ፓይለትና ምናምን ናቸው ከሚባለው ስም በላይ ሰው ሆኖ ማደግ አለባቸው። ሰውነታቸውን ከጣሉ ማስትሬትና ዶክተሬት ቢኖራቸው ሀብት ሞልቶ ተትረፍርፎ ወላጆችን ቢጦሩ ምን ይጠቅማል? ሰውነታቸውን ከጣሉ በሰውነት ኢሴንስ መግባባት፣ በሰውነት ማንነት መግባባት ካቃተን፣ ወንድ ማለትና ሴት ማለት ግራ የሚያጋባን ከሆነ ምክንያቱም ሊቃውንቱ የወንድና የሴት የለም ብለው እያስተማሩን ስለሆነ ማለት ነው። ስለዚህ የወንድና የሴት ሚና፣ ሙያ፣ ድርሻ ከሌለ የወንድና የሴት የሚባል ገላም ራሱ የለም። ስለዚህ ከአባት በላይ አዋቂ ነጣቂ ተኩላ ነው። ያው አባት ሁል ጊዜ ትክክል ያውቃል፣ አብዛኛውን ጊዜ ትክክል ያውቃል። በተረፈ ግን በዚሁ በካርል ማርክስ መርዘኛ አይዲዮሎጂ
ካርል ማርክስ በጠመቀው የብሶት ጠላ ጠጥቶ የሰከረ አባት ከሆነ እሱም እንደዛው ነው የሚያስበው። እንደፈለገች ትሁን መብቷ ነው። ይሄ ድሮ ያፈጀ ያረጀ ስርዓት አታምጣ ዝም ብለህ፣ አካባጅ ነው፣ ያ የፊውዳል ስርዓት ነው፣ ማን ያለው ቤተክርስቲያን ያለች ማነች ቤተ ገለመን የሚል አባት ደግሞ አይጠፋም። ግን ያው ብዙሃኑን ሳስበው እንደዛ አይደለም። ብዙሃኑ የኛን ሀገር የኛን ማህበረሰብ የኛን ኢትዮጵያዊ አባት ሳስበው ለልጁ መልካም የሚያስብ ነው። በእንደዚህ አይነት የካርል ማርክስ አይዲዮሎጂ የተበረዘ መርዘኛ አመለካከት የተበረዘ አይኑ የተበረዘ ነው ብዬ አላስብም። በእርግጥ አልፎ አልፎ ይኖራሉ ሴቶች ልጆቻቸውን ሽርሙጥና የሚያስተምሩ፣ በሽርሙጥና እንዲኖሩ የሚያበረታቱ፣ ራሳቸው ሽርሙጥናን እንደ ጀብድ የሚያወሩ ሴሰኝነትን እንደ ጀብድ የሚያወሩ፣ ልጆቻቸው ሴሰኛ ሲሆኑ ጥሩ ስኬት ላይ የደረሱ አድርገው የሚያወሩ ወላጆች አባቶች በተለይ ይኖራሉ። ያው ስለነሱ እነሱ ከ120 ሚሊዮኑ ኢትዮጵያዊ ወይም ከ130 ሚሊዮኑ ኢትዮጵያዊ አንጻር በጣም ጥቂቶች ናቸው። አብዛኛው አባት እንደዛ አይደለም። አብዛኛው አባት ለልጆቹ መልካም ነገርን የሚፈልግ ነው፣ ለሴቷም ለወንዱም። ስለዚህ ለእናንተ አባቶች ነው ይሄ መልእክት ማለት ነው። እነዛን ምንም ማድረጋችን ያው ከማህበረሰብ ውስጥ የሚበላሽ ማህበረሰብ አለ። ያ ማህበረሰብ እንዳይበላሽ እንዲድን ይሞከራል። ካልፈለገ ግን ምንም ማድረግ አይቻልም። ቢያንስ ግን ራሱን ችሎ ይበላሽ እዛው፣ ሌላውን አይበክልብን። ይህንን አስበው ወንድም አለም፣ በርታልኝ።